እንኳን ደህና መጣ እንኳን ደህና ተበከኝ ኦቦና አቶን ያው ሽማግሌ መሆኔን ሽበቴን ለመቁጠር ካልሆነ በስተቀር አላስፈላጊ ናቸው። ጀዋር በሚለው ከቀጠልን ጥሩ ነው። ጀዋር አንድ አወዛጋቢ የሆነ ነገር አለ ከመጽሐፉ ጋር ተያይዞ እስቲ የሰውን አቀባበል እንዴት አየው? መጽሐፉን ከለቀቀውን አንድ 10 ቀን ሊሆነው ነው። ትክክለኛው የመጽሐፉ ቅጂስ የትኛው ነው? ሰው በጣም ተጨናብሯል፣ በጣም ተወዛግቧልና ቅድምም የጻፍከውን ፖስት ያደረከው ነገር ስላለ ከዛ ብንጀምር እስቲ። ወል ሰው አቀባበል ጥሩ ነው እንደምታየው። እንግዲህ በተለይ ዲያስፖራ ያደኩበት ነው የገነባሁት ነው። ብዙ ኔትወርክ አለን። ብዙውን ግን ነገሩን በጣም ያሞቀው የመንግስት ሪአክሽን ነው። ለምን እንደዛ እንዳበዱ አላውቅም። መንግስት መጽሐፉን አንብበዋል። ዛሬ ያለ የሚቆነጥጥ አይደለም፣ ትንሽ ነው ነካ የሚያደርገው። የእናት ቁንጥጫ ያህል እንጂ በጣም ጠንካራ ነገር የለበትም። ያው ነገሮችን አሟሙቆታል። የመጽሐፉ ቅጂ ታትሞ የወጣ ነው። የአማርኛውን በፒዲኤፍ አስመስለው ልከውታል። በጽሁፍ እንዳሳየሁት ይሄ መጽሐፍ ስታሳትም የፔፐር ጥራት፣ የከቨር ፔጅ ጥራት፣ የፎንት ሌሎች ነገሮችን ለማረጋገጥ ሲባል የሚሰጡ ሳምፕሎች አሉ እና እዛ ናይሮቢ ኔጋ የተላኩ ሳምፕሎች ነበሩ። ከነዛ ሳምፕሎች ውስጥ አይ ቲንክ አንዱን ለግርማ ጉተማ፣ አንዱን ለያስፔር ሰጥቼ፣ ሌላ ደግሞ በተለያዩ ነገሮች አላቸው እና አንዱን የኤምባሲ ሰዎች ጠይቁኝ ልኬላቸው ነበር። እሱን ነው ምንድነው ያደረጉት? ስካን አደረጉ። ስካን ቱ ቴክስት ነው ያደረጉት። ስካን ቱ ቴክስት አድርገው ማኒፕሌት አድርጉ። ገና ከቨር ፔጁን ሳየው ነው ከቨር ፔጁን እና እንትኑን ሳየው መጀመሪያ ፔጆቹን ሳያቸው አይ ኒው ዳት ዋዝ የሆነ ግድፈት ነበረበት እና ያን ግድፈት አየሁት። ከዛ በኋላ ከሌሎች ልጆች ጋር ሄደን ስናየው አሁን እንደምታየው አንዳንድ ቦታ ላይ መጀመሪያ ከሃርድ ኮፒ ነው የሰጠዋቸው ሰዎች ሊብሉ ሶፍት ኮፒ አይደለም፣ ሃርድ ኮፒ አክቹዋል መጽሐፉን ነው የሰጠዋቸው። አክቹዋል መጽሐፉን ለምን ሰጣቸው? የምደብቀው ነገር የለም። መንግስት ከጠየቀኝ እሰጣለሁ። ነርቨስ ሆኖ በጣም ተንጫይተው ስለነበረ ኧረ ምንም የለው ለማለት አይተው ሊከራከሩም ከፈለጉ ሪፊት ለማድረግ ቢፈልጉ ኢንፋክት እኔ ድራፍቱን ሰጣቸው ነበር። በነገራችን ላይ ቢጠይቁ ኖሮ ድራፍቱን ራሱ ሰጣቸው ነበር። ምክንያቱም እኔ አንደኛ መንግስት እንደዚህ ይባልጋል፣ መንግስት ስልጣን የያዘ ኃይል እንደዚህ ይባልጋል የሚል ትንሽም ቢሆን ነው መንግስታዊ ክብር ነበረኝ። እንደዚህ ያደርጋሉ ብዬ አላሰብኩም። ላኩላቸው። ከዛ ሃርድ ኮፒውን ስካንድ ቱ ቴክስት ወደ ወርድ ዶክመንት ቀየሩት። ከወርድ ዶክመንቱን ኤዲት አደረጉት። ከዛ ኢንሰርት አደረጉ። አይተ እንደሆነ ምን ማድረግ እንደፈለጉ፣ ከማጋር ሊያጋጩኝ እንደፈለጉ፣ ወደፊት ምን አይነት ጉዳዮችን ይዘው መምጣት እንደፈለጉ የሚያሳዩ ናቸው። እስካሁን ሮጥ ቢዚ ነበርኩ። እንደምታውቀው ትራቭል እያደረኩ ነው። ዲፕሎማሲ ስራዎችን ስለሚሰራ በጣም ቢዚ ነበርኩ። ግን ከተወሰኑ ባልደረቦች ጋር በመሆን ያሉ ዶክመንቶች ያሉ ግድፈቶችን በተለይ መጽሐፉን ኤዲት ካደረጉት መጽሐፉን አስቀድመው ካነበቡ ልጆች ጋር በመሆን እነዚህ ነገሮች እስካሁን ማግኘት ችለናል ማለት ነው። በጣም አመሰግናለሁ። በጣም ሰትል ነው ደግሞ ኢንሰርት ያደረጉትና እንዲያዩት። ለምሳሌ አንድ ሰው እንደተገደለ የሚለውን በርካታ ሰዎች ህይወት እንዳለፈ ያደርጉታል እና የሚለውን እንጂ የሚለውን እና ያደርጉታል አያይዘውና ከለውጡ ጋርም ተያይዞ ገጽ 265 ላይ ሰሞኑን ሲያነጋግር የነበረውም ስልጣን ጠይቀ እንደተከለከልክ አይነት ነገርም የተጨመረው በዛው መልክ መሆኑን ተገንዝቤያለሁ። እኔም መጽሐፉ ፊት ለፊቴ ስላለ እያንዳንዱን እያነበብኩ ነበረ። ስለዚህ በዚህ መልኩ እንዲገነዘቡ እናሳስባለን። ስለዚህ በቀጣይ ምን እርምጃ ስለመውሰድ አሰብኩዋል? ምንም እኮ መጽሐፉን ህዝብ ጋር እንዲደርስ ነው የፈለኩት። ህዝቡ የኔን as much as possible I try to be honest መጽሐፍ ውስጥ ያደኩበትን ያለፍኩበትን ብዙ እንደውም ያወጣኋቸው ቻፕተሮች አሉ። በተቻለ መጠን ሰከን ያለ እንዲሆን ፈልጌ ነው ያቀረብኩት። ምንም ከነሱ እሱ ጋር ሰጣ ገባ መግባትም አልፈልግም። ለአንባቢ የምጠይቀው አንድ ኮፒውን አንብቡና እዛ ላይ እኔ የጻፍኩት አብሶሉት ትሩዝ ነው ማለት አይደለም። እኔ የጻፍኩት የኔን ትውስታ ነው፣ የኔ ሄድኩበትን ነው። ያለፍንበት ታሪክ አንድ ሰው አይሰራም። ታሪክ አብረው ነው የምታልፍበት። አስተዳደጌም ላይ ለምሳሌ ስለ አስተዳደግ እኔ ያለኝ ትውስታና እናቴ ያላት ሊለያይ ይችላል። ስለ ትምህርት ቤት የኔና የመምህሬ ትውስታ ሊለያይ ይችላል። እኔ ትምህርት ቤት ጨዋ ነኝ ብዬ ካሰብኩ አስተማሪ ሲቆለጠኝ ስላደገ ረባሽ ነበር ሊል ይችላል። በፖለቲካ ውስጥም እንደዛ ነው እና ቤሲካሊ ለምንድን ነው አይተ እንደሆነ በኦልሞስት ዋን ሰርድ የሚሆነው መጽሐፍ ስለ ልጅነት ነው የጻፍኩት። ለምን የፖለቲካ አመራር የፖለቲካ ሰዎች ኋላ ላይ የሚይዙት ፖለቲካ አቋም፣ የፖለቲካ ምልከታ፣ የፖለቲካ ትንተና
በትምህርት ቤት የምንማረው ወይ ደግሞ በፓርቲ ውስጥ የምንማረው ጉዳይ ብቻ ሳይሆን ያደግንበት our lived experience ኢንፍሉዌንስ እንደሚያደርገን ለማሳየት ያህል ነውና እኔ ያደረጉት ነገር የመንግስት ሰዎች ያደረጉት ነገር እኔ ላይ ምንም ጉዳት አላመጣም። ኢንፋክት መጽሐፉን አሰራጩት ጉዳዩን ከፍ አደረጉት። ግን መንግስታዊ ወንበድና there is something called acting like a state. The state has decorum. State has status አላት። ስቴት ግለሰብ አይደለች። እንደ ስቴት አክት ማለት ስቴት ማንሽፕ የሚባል እና የምታየው የአብይ አንዱ ኢትዮጵያ ውስጥ ያደረገው ነገር ምንድነው? ስቴትን አዋረደው የፖለቲካውን የልጅ ጨዋታ አደረገው። ትሪቪያል አደረገው። ሲሪየስ ዲስኮርስ ሲሪየስ የሆነ ስቴት ያፍናል፣ ስቴት ይገላል። ግን ስቴት የሚያደርገውና ተራ ሽፍታ የሚያደርገው ግድያ እንኳን ይለያያል። ስቴት has ኦራ አለው ስቴት ሲባል የሚፈራበት የሚከበረበት የራሱ እንትን አለው፣ ዲኮረም አለው። ያን ዲኮረሙን አውርዶ በጣም አዋረደ። ኢትዮጵያን ስቴት አወረደው። ያ ነው አሁን በዚህ ጽሁፍ ላይ ያየሁት። አንድን መጽሐፍ ወስደው they could have done it በነገራችን ላይ could have done it አንድ ካድሬ እኮ እንዲያደርገው ማድረግ ይችላል ነበር። ከናይሮቢ ወስደው አርቲፊሻል ኢንተለጀንስ ባለፈው ለጠፍኩት ነው የሰዎችን ስም መጥራት ስለማልፈልግ ነው፣ ተገደውም ሊሆን ስለሚችል ወስደው ከአርቲፊሻል ኢንተለጀንስ ኤጀንሲ ቢሮ ኮምፒውተር ነው የለጠፉት። ሲለጥፉት ደግሞ ሜታ ዳታውን እንኳን አላወጡትም። አይገርምም? ሌሎች ልጆች ያንን እነሱ ፒዲኤፍ የለጠፉትን ሪቨርስ ኢንጂነር ሲያደርጉት በቀጥታ ኮምፒውተሩን አገኙት። then they got into it ያለው ኔትወርክ በሙሉ የስቴት ሲክሬትን በቀላሉ ያዋረደ የልጅ ስራ ነው፣ የችኮላ ስራ ነው። I want የኢትዮጵያ መንግስት ውስጥ ያሉ ሰዎች there's a difference between in government and outside government. መንግስቱ ስትሆን መንግስታዊ ባህሪ ሊኖረው ይገባል። ሰው የመንግስትን ሚስጥር የሚጠብቁበት they could have done it መቶ መከሰጣቸው አትበለኝ እንጂ they could do it. There are ways states can do. እና imagine እኔ ዛገር ዜጋ ነኝ፣ ምንም ችግር የለውም። imagine if የሆነ ፎሬን ኤንቲቲ ላይ እንዲያ ነገር ቢያደርጉና ሪቨርስ አድርጎ ቢገባ ስንት የሀገር ሚስጥር ሊያወጣ ይችል ነበር። በጣም ጥሩ። እንግዲህ ከመጽሐፉ ከትውስታ ጋር ተያይዞ አንድ አድማጮችን መጠቆም የምፈልገው እኔም አንዳንድ ጥያቄዎች ነበሩኝ፣ ግን ይሄን ታነብት የመለሰልኝ ምንድነው ፓርቲሲፓንት ኦብዘርቨር ነኝ። ስለዚህ እኔን ፓርቲሲፓንት ኦብዘርቨር ነኝ የጻፍኩት፣ ሌሎቻችሁ ይሄን እንደመነሻ ውሰዱ ወይም የራሳችሁን ጻፉ የሚል ነው። እሷን ጨምሬ ወደ መጀመሪያው ጥያቄ ልሂድ። የመጽሐፉ 1/3 እንዳልከው ጀዋር ስለ ውልደትና አስተዳደግ ነው የጻፍከው። በዚህ መጽሐፍ ይሄን መጽሐፍ ከገጽ 1 እስከ 420 ካነበብኩ በኋላ የተረዳሁት ነገር ቢሆን ከወደድኩት አንዱ ነገር በዛ በነሳ ይሻል። መጀመሪያው ጥያቄ ይሄ መጽሐፍ ወይም ያልጸጸትም ይንጋቡ መጽሐፍ ማህበራዊን ጀዋር እንድናውቀው አድርጎናል። ከነኛ ውስጥ ለምሳሌ ህብረ ባህላዊ እንደሆነ መልቲካልቸራል ሴቲንግ ውስጥ እንዳደግ በደንብ አድርጎ ነው የሚያስቀምጠው። የአስተዳደግ ውጤት መሆኑንም የድሙጋው ልጅነት የአሰላው አፍላ ወጣት የአዳማው ነውጠኛ ማለትም አክቲቪስት ለማለት ፈልጌ ነው ነውጠኛ የሲንጋፖር ታታሪ ሰልፍ ሜድ ሰው መሆንን ያሳያል። እንደ ችግር እንደተጋፈጥ የስታንፎርድ እና ኮሎምቢያ ተማሪና ተመራማሪ የቄሮ ንቅናቄ ታጋይና አታጋይ ከዚያም ደግሞ የቃሊቲ ግዞተኛ ማየት ይችላል በዚህ መጽሐፍ ብቻ ስላንተ። በሌላ መልኩ ነገር ግን ይሄንን ማህበራዊ ውቅር አንተ ማህበራዊውን ጀዋር በፖለቲከኛው ጀዋር ውስጥ አናገኝም። በፖለቲከኛው ጀዋር ውስጥ ጽንፈኛ ነው፣ ለሌላው ማህበረሰብም ጥላቻ አለው፣ በተደጋጋሚም እንደዛ አይነት ነገሮችን ያሳያል። እንዴት ከእንደዚህ አይነት ማህበረሰብ መጥቶ ይሄንን አስተዳደግ ይዞ ሊበራል ያደርጉት የሚችሉትን ትምህርትና ኤክስፖዠር ኖሮት በፖለቲካው ላይ ማንጸባረቅ አልቻለም ለሚሉ ምን መልስ ይኖራል? ያ ትክክል ነው። ለምን ሰፋ አድርጌ ጻፍኩት? ይሄ እንግዲህ የኔ ሙሉ አውቶባዮግራፊ ሳይሆን ማስታወሻ ነው፣ ሜሞር ነው። ለምን ነው ሰፋ አድርጌ ያደኩበትን ማህበራዊ ኢኮኖሚያዊ በዛ ጊዜ ውስጥ ያስቀምጥኩት? የዛ ፕሮዳክት መሆኔን ነው። ተወልጄ ያደኩበት ማህበራዊ ፖለቲካዊ በተለይ የፖለቲካዊ ሁኔታው ማህበራዊ ሁኔታ በልጅነቴ የፖለቲካ ተጽዕኖ ውስጥ እንድገባ ኮንትሪቢዩት አድርጓል። ከዛ በሄደ ደግሞ ያጠና ሄድኩ። እኔ ራሴን እንደ ፖለቲካል ሪያሊስት ሶሻል ሊበራል
and when it comes to economic outlook conservative to the right አርጌ ነው ራሴን የምገባገበው አንተ ራስህ የምታይበታል you know there is this Johari window የሚባል አለ I think the Indian philosopher መሰለኝና there are things you know about yourself there are things people know about you there are things you think people know about you and it's 4 windows huh? but those it's a fair that's the kind of discussion I want yeah ለምን ዲፌንድ ለማድረግ አልፈልግም it is fair ሰዎች የፖለቲካ አመራሮችን በተለይ ደግሞ እኛ ከምንጽፈው እኛ ከምናገረው እኛ ከምንሰራው በማየት ጃጅ ማድረግ መቻል አለባቸው ታቾችን ቻሌንጅ ማድረግ ፈልገው ከሌሎች ፖለቲከኞች ፕሮባብሊ ለየት የሚያደርገኝ የፖለቲካ ህይወቴን በሙሉ በሚዲያ ላይ የኖርኩ ሰው ነኝ ስናገር ስጽፍ የነበርኩ ሰው ነኝ at least አሜሪካ ከሄድኩበት ጀምሮ አሁን እናንተ I think አንተ እንኳን የፌስቡክ ጀነሬሽን ነው ቀጥሎ ያለው የቲክቶክ ጀነሬሽን ነው እኔ እኮ የፓልቶክ ጀነሬሽን ነኝ you know ቶላቡሊ በሚል በአያቴ ስም ነበር የምጽፈው so ከፓልቶክ 2006 all the way 2005 6 all the way then ወደ ፌስቡክ ገባን then አሁን እኔ እስር ቤት እያለሁ አሁን ቲክቶክ እንኳን በደንብ አልገባኝም አሁን እየጀመርኩ ያለው during all this period of time ማአት ቮሊዩም የኔ አሁን ጽሁፎች የኔ ጽሁፎች አንድ ልጅ ኮምፓይል አድርጓቸው they are over 10,000 pages ጽሁፎች ብቻ የጻፍኳቸው ማለት ነው so የስራዬን ጽሁፌን ንግግሬን በደንብ ተከትሎ ከዛ ይሄ መጽሐፍ ብቻ ሳይሆን ሌሎቹን በመጽሐፍ ጃጅመንት ላይ እንዲደርስ ሰጀስት አደርጋለሁ በጣም አመሰግናለሁ እንግዲህ ትችቱ ፌር ነው ትችቱን ግን ሲያደርጉ መጽሐፉንም ሌሎች ነገሮችን በደንብ አንብበው ጀስቲፋይድ የሆነ ትችት ቢሆን ጥሩ ነው የሚል ነው ዛሬ የተወሰኑትን ጥያቄ ብቻ ነው የምጠይቀው እግረ መንገዱንም ቡክ ሪቪው አይደለም እሱም በሌላ መልኩ ወይ በጽሁፍ በሌላ መልኩ አመጣለሁ እንዲሁም ደግሞ ፋክት ቼክም አይደለም ይሄን እንድታውቁ ፈልጋለሁ ስለ መጽሐፉ ብቻ ነው ከመጽሐፉ ጋር በተያያዘ ነገር ነው የምጠይቀው ወደሚቀጥለው እንሻገር በዚሁ የመጽሐፉ ርዕስ ብዙ ሰዎችን አስደንግጧል አስቆጥቷል በተለያየ መልኩም አስተያየት እንዲሰጡም አድርጓል ከትችቶቹ ውስጥ ባልተለመደ መልኩ የመጽሐፉን ዋና ርዕስ ምንነትና ትርጉም የምናገኘው በመጽሐፉ መጨረሻ ክፍል ለዛውም ገጽ 409 ነውና አንዳንድ በጣም ችኩል የሆኑ ሰዎች ጭራሽ ይሄንንም ላያገኙት ይችላሉ ለኔ አግኝቼዋለሁ መጨረሻ ላይ ገጽ 409 ላይ ለምን እንደዛ አደረከው አንድ ሁለተኛ አልጸጸትም ስትል ለምን አትጸጸትም ለመጸጸት የሚያበቁ ክስተቶች በትግል ጉዞ ስላልነበሩ ነው የማትጸጸተው ታይትሉ it's interesting ባለፈው I think DWS እናወራ መሰለኝ the first word I wrote መጽሐፉን ሲጀምረው እስር ቤት ከዚህ ነው አስቤበት ነው ከመጽሐፌ በፊት ሪፍሌክት አድርጌ ነው የጻፍኩት ከዛ ኤዲተሮችን ሳመጣ የሚቀርቡኝ ጓደኞችን ማኑስክሪፕቱን ሳያቸው ታይትሉ አይሆንም የሚል ነበር why is this title ከሁለት አንግል ነው ክርክሩ የነበረው አንዱ አልጸጸትም በማለት ምትጸጸት አስመሰልከው ይላሉ አንዳንዱ አልጸጸትም አትበል የሚሉዋል እና ይሄ ምን ሐሳብ ሰጠኝ ለምን እንዳልኩ መጻፍ ነበረብኝ አይ if I write it on the intro it's giving it away therefore መጨረሻው ላይ ማስቀመጥ አለብኝ የሚል ታክቲክ ነው የተጠቀምኩት ምክንያቱም አንድ ሰው አንብቦ መጽሐፉን ከጨረሰ እስካሁን ባደረገው በዚህ ውስጥ ባነበብኩት ውስጥ ጀዋር መጸጸት አለበት ወይስ የለበትም የሚለውን የራሱ ሐሳብ ይኖረዋል ኮንክሉድ ያደርጋል ከዛ የኔን ኤክስፕላኔሽን ሲያገኝ ወይ ያን የራሱን መደምደሚያ ያጠናክርለታል ወይ ደግሞ ያን የሱ መደምደሚያ የተቃረነ ሲሆን አቋሙን ይዞ እንዲሄድ ይረዳዋል ከሚል ነው ወደዛ ይሄድኩት አልጸጸትም አክቹአሊ ቃሉ አይቆጨኝም ነበር ያው አማርኛው እሱ ይሻላል የሚል ነው ኢንጋቡ ልቤታ ኢንጋቡ ኢንሼ ነው ስለዚህ በሚል ኢንጋቡ አክቹአሊ ኢንሼ ነው የሚለው በጣም ኮመን ወርድ ስለሆነ ነው ሼናንቀቡ ከሚለው ነው የመጣው ሼናንቀቡ ማለት አልተጎዳሁም you know I should have done this I should have done that የለም ማለት አይደለም ያ ይኖራል ግን ultimately የሰራው ስራ ውጤታማ ሆኗል የሰራው ስራ የተረሳውበት አላማ ምንም እንኳን ኮስት ኢምፖዝ ቢያደርግብኝ ምንም እንኳን ዋጋ ቢያስከፍለኝ ተሳክቷል ከሚል የሚመጣ ነው